ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ሰላማችሁ ይብዛ። እንግዲህ ለአንዴና ለመጨረሻ ጊዜ ነው በዚህ ጉዳይ ላይ የምናገረው። እነዚህ ሁለት ሰዎች በመጀመሪያ ሳይሆን ከመጀመሪያው ሳይሆን እንደዚሁ በምናየው ነገር ሶሻል ሚዲያ ላይ የምንነጋገራቸው ነገሮች አሉ። ዛሬም ስሜን ተነስቶ ዮኒ ማኛ እንዲህ ብሎኛል ትላለች፣ ተርጉማችሁ ንገሯት። ለዴዚ እኔም አውርቻታለሁ። ያለች ምንድን ነው? በቃ እንታረቅ፣ ከማዘርጋ አስታርቀኝ፣ ከማዘርጋ አስታርቀኝ። እንዲሁም ደግሞ አሌክስ ይምጣና እናቴን ይቅርታ ይጠይቃል፣ እናቴን ይቅርታ ይጠይቃል፣ ሰላም ይወርዳል ተባለ። በመጀመሪያ ደረጃ እናቴ ስለ ፖለቲካ እኔ አይመለከተኝም ነው ያለችው ዴዚ። ይሄኛው ልጅ ፖለቲከኛ ነው። ከ14 ዓመት ጀምሮ ህወሓት እንዳሳደገችው የህወሓት ደጋፊ እንደሆነ ህወሓት እንደሆነ ከ14 ዓመት ጀምሮ በቪዲዮ ወጣ ብዙ ነገሮች አሉ። ህወሓት ነው ልጁ። ህወሓት ኮትኮታ ያሳደገችው ልጅ ነው። ፖለቲካ አልፈልግም ትላለች። የእሷ እናት ስትናገር ፖለቲከኛ ትባላለች። እሱ ፖለቲካ ሲሰራ ምንም አትለውም። ልጅ ስለሆነች ዴዚ አንደርስታንድ ዳት ፓርት። ጸቡ የተጀመረው መቼ ነው? የዛሬ 5 ወር ኢትዮጵያ ባለችበት ጊዜ ይሄ ልጅ አልፈልግም እኔ ጋር ካላት በኋላ ኢትዮጵያ ሄደች ጊዜና እየፈመሰች ስትሄድ ሰዎች ምን ሲሉ ያይና ምን ያደርጋል? ይሄ ልጅ አድቫንቴጅ ፈለገ። አድቫንቴጅ ፈለገ ምን አደረገ? መደወል ጀመረ፣ መደዋወል ጀምሮ ከእናቷ ጠፍታ ነው አሜሪካን ሀገር የመጣችው። ከእናቷ ጠፍታ አሜሪካ መጣች። እንደ እናት ምንድን ነው የምታደርገው? እናቷ ትንሽ ችግር አለባት ብዬ አስባለሁ። የምትናገራን ንግግሮች ደጋፊዋ አይደለሁኝም። ግን እናቷ ጠፍታ ስመጣ እንደ አንድ እናት የምትደነግጠው ድንጋጤን አስቡት። እናንተ እናት ብትሆኑ ለ20 ዓመት ለብቻቸው ያሳደጋቸዋል ልጅ ከአሜሪካ ከኢትዮጵያ ጠፍታ አሜሪካን ሀገር ለብቻዋ መጣች። ከዛ እናትየው አሜሪካን ሀገር መጣች። ያለችበትን አድራሻ አታውቅም፣ ምኗን አታውቅም። ስለዚህ ዴዚ ሶሻል ሚዲያ ላለች፣ ከሶሻል ሚዲያ እናቷ ብሎክ ተደርጋለች፣ ስልኳ ብሎክ ተደርጓል። የት እንደምትኖር አታውቅም። እቺ እናት ምን ማድረግ ነበረባት? ሶሻል ሚዲያ ላይ ወጣ ልጄን ያስኮበለልብኝ ይሄ ልጅ ነው ብላ ተናገረች። አልዋሸችም። ይሄ ልጅ ነው ያለያያቸው እናትና ልጅን። ያ እንደዚህ ያደርጋቸው እናትና ልጅ። ለምን አልፈልግም ያለችውን ይቺ ምስኪኗ ለዚህ ልጅ ታሰማዋለች። ከትግራይ አትጋቢ ብላ እናትየው ቃል በቃል ተናግራለች። ይሄ ደግሞ መብት አላት፣ መብቷ ነው። ከትግራይ አትጋባ ይባባላሉ፣ ከአማራ አትጋባ ይባባላሉ፣ ከኦሮሞ አትጋባ። እንዴ ሽሯቸውን አትግዙ፣ በርበሬ አትግዙ፣ ከነሱ ጋር የተጋባችሁ ተፋቱ እያሉ ሲሰብኩ የነበሩት ትግራዮች ናቸው፣ የትግራይ ልጆች ናቸው። ስለዚህ እቺ እናት ያንን ስለምታውቅ አላደርግም አለች። ልጄ ትግራዊ አታገባም አለች፣ መብት አላት። ስለዚህ እቺ ልጅ አሁን የምታወራው አሌክስን አትናገሩብኝ፣ አሌክስን አትናገሩብኝ ዲፌንድ